ኢትዮጵያና ናይጄሪያን ወደ 7 ጊዜያት ያህል ተጫውተዋል። ከዚህ ውስጥ ኢትዮጵያ በአፍሪካ ዋንጫ ማጣሪያ አዲስ አበባ ላይ ናይጄሪያን አሸንፋለች። ያ ዘመን ስንት ነው ጥያቄያችን ነበር ስንጀምር። እንግዲህ መላሾቻችን አሁንም በኤስኤምኤስ እየደረሱ ነው። በ800 ባለችን ጥቂት ደቂቃዎችም ተጨማሪ መላሾችን እንቀበላለን። ከአሰላለፍ አንፃር ምን እንጠብቅ? ምናልባት እንግዲህ ኢትዮጵያ ብሔራዊ ቡድን ከአሰላለፍ አንፃር ምናልባት ግምታዊ አሰላለፎችን ለማሳየት ያህል በግብ ጠባቂነት ጀማል የመጀመሪያ ተመራጭ ሊሆን ይችላል ተብሎ ይታሰባል። በቀኝ በኩል ስዩም ተስፋ ይኖራል። መሃል ላይ ደጉና አይናለም ይኖራሉ። በግራ በኩል ደግሞ አበባ አለ። በቀኝ በኩል እንደገና የተመላላሽ ቦታ የሚባለው ቀኝ ቦታ ላይ ቱሳ ሊገባ ይችላል በኃይሉ አሰፋ። መሃል ላይ ደግሞ ምናልባትም አስራትና አዳነ ሊጣመሩ ይችላሉ። በግራ በኩል ምን ያህል ተሾመ ምናልባት ከሰላዲን ኋላ ደግሞ ተደራቢ አጥቂ ሆኖ ሽመልስ በቀለ ሊሰለፍ ይችላል የሚል ግምታዊ አሰላለፎች ሊኖሩ ይችላሉ። በእኔም በኩል በአብዛኛው የምገምተው ማንደፍራ ያለው ነው። በተለይ በግብ ጠባቂነት ያው ጀማል ጣሰው እንደሚሰለፍ ነው የሚጠበቀው። አሰልጣኝ ሰውነትን በተደጋጋሚ ጤነኛ እስከሆነ ድረስ እሱ ቀዳሚ ምርጫ ነው የሚል ነገር መናገራቸው ይታወሳል። ከቅጣት ተመልሷል። በቀኝ መስመር ላይ ተከላካይ ሆኖ ይሰልፋል ተብሎ የሚጠበቀው ስዩም ነው። መሃል ላይ ደጉና አይናለም እንዲሁም ግራ መስመር ላይ አበባው ጣቆ ይኖራል ተብሎ ይጠበቃል። ምናልባት እኔ መሃል ላይ የምገምተው ነገር 3 አማካዮች መሃል ላይ ሊኖር ይችላሉ የሚል ግምት አለኝ። በተለይ አዲስ አስራትና አዳነ ግርማ መሃል ላይ ሊሰለፉ ይችላሉ። ምን ያህል ተሾመና ሽመልስ ወይም ደግሞ ከሽመልስ ወይም ደግሞ ከባህሉ አሰፋ አንዳቸው ቀኝና ግራ ላይ ፊት መስመር ላይ በሰላዲን ብቸኛ አጥቂነት ምናልባት የኢትዮጵያ ብሔራዊ ቡድን ሊጀምር ይችላል የሚል ግምት አለኝ። እንግዲህ በናይጄሪያ ብሔራዊ በኩል እንግዲህ ለ87ኛ ጊዜ ዛሬ ይሰለፋል ተብሎ የሚጠበቀውና ለፈረንሳይ ሊል የሚጫወተው ቪንሰንት ኢኒያማ ዛሬም ግብ ጠባቂ ይሆናል። አምበልም ነው ተብሎ ነው የሚጠበቀው። በተከላካይ መስመር ላይ ፍራንሲስ ቤንጃሚን፣ ኤፍራም ብሮስ፣ ሶሎሞን ኮዋምቤና ጎድፍሬ ቦዋቡናን ያሰልፋሉ ተብሎ ስቴፈን ኬሺ ከፍተኛ ግምት ተሰጥቷል። አማካይ ቦታ ላይ የቼልሲውን ኢንተርናሽናል ጆን ኦቢ ሚካኤልን ጨምሮ ጆን ኦጉ ለፖርቹጋሉ ዲኮምብሬ የሚጫወት ነው። ቅድም አንደፍሮ ተታነሳ የነበረው ኦናዚና የናይጄሪያ ብሔራዊ ቡድን ሞተር ተብሎ የሚጠራው ለላዚዮ ጣሊያን የሚጫወተው እሱ ይገባል ተብሏል። ቪክተር ሞሰስና ሰንዴ ባን ይጠቀማሉ ነው የተባሉት። ከፊት አህመድ ሙሳን ኢማኑኤል አሚኒኬን ሊጠቀሙ ይችላሉ ተብሎ ነው የሚጠበቀው። የተወሰኑ ለውጦችን ሊያደርጉ ይችላሉ። የናይጄሪያ ብሔራዊ ቡድን 5 ተጫዋቾችን ከሀገር ውስጥ ሊጎች ሲመርጥ ቀሪዎቹን 18 ተጫዋቾች ግን በተለያዩ በእንግሊዝ በስፔን እና በተለያዩ የአውሮፓ ሀገራት የሚጫወቱ ተጫዋቾችን አካቷል ማለት ነው። የመጨረሻውን አሰላለፍ የኢትዮጵያ ሬዲዮና ቴሌቪዥን ድርጅት በነገራችን ላይ ከ8 ሰዓት ጀምሮ ከአዲስ አበባ ስታዲየም የተለያዩ ዘገባዎችን እያነሳ ወደ እናንተ ያደርሳል። እዚህ ስታዲየም የኢትዮጵያ ንግድ ባንክ አሰልጣኝ የሆኑትን ጸጋዬ ኪዳነ ማርያምንም በመጋበዝ ከስታዲየም በቀጥታ ከ8 ሰዓት ጀምሮ ከጨዋታው ጋር የተገናኙ ሪፖርቶችን እናቀርባለን። ኢትዮጵያ ሬዲዮና ቴሌቪዥን ድርጅት ምርጫችሁ ይሁን። በቀጥታ የህዝብ አስተያየትም ብናደርስ ምን ብሏል ህብረተሰቡ ወደሚለው ብናልፍስ? ያው ጥሩ ነው። አሸናፊ ያዘጋጀው ፕሮግራም አለ። ወደዛ ብናልፍ ይሻላል። ትናንትና ኦልሞስት ምሳሳት አካባቢ ነው የመጣሁት። አድር ጥሩ ጨዋታ ያሳያሉ ብዬ እጠብቃለሁ። እናሸንፋለን ብዬ አስባለሁ። እኛም የበላይ ነን በአሁኑ ሰዓት። እነሱ የበላይ እንደሆኑት አሁን እኛ በአፍሪካ የበላይ ነን። ለምን ከምድባችን ምንም ጨዋታ ሳንሸነፍ ነው ምድቡን አሸንፈን 10 ውስጥ የገባ ነው። ስለዚህ ምድቡን ምንም ሳንሸነፍ እዚህ የደረሰ ቡድን የአፍሪካ የዚህን ጨዋታ ይሸነፋል ብዬ በእርግጠኝነት እኛ እዚህ አይደለም ናይጄሪያ ላይ ሄደን አንሸነፍ። የኢትዮጵያ ብሔራዊ ቡድን ከዚህ በፊት ከነበረው አቋሙ አሁን ላይ ደረሰበት አቋሙን ለመግለጽ መቼም ማለት አማርኛው ራሱ ትንሽ ይከብዳል። ምክንያቱም በጣም ከፍተኛ የሆነ ለውጥ ነው እያመጣ የወጣው በአፍሪካም። ትላንትና እንደውም በውጭ ዜናዎች ሲነገር የነበረው ታዳጊው የኢትዮጵያ ብሔራዊ ቡድን ለአፍሪካ ስጋት ሆኗል የሚል ነበርና ያም ስጋታቸው ዛሬ በጋድ ነው። እንተማመንባቸዋለን፣ ከናንተ ጋር ነን፣ እንደግፋቸዋለን እስከ መጨረሻ። ትላንት ማታ ነው እዚህ 12 ሰዓት ነው እዚህ የመጣሁት። ጎፋ
ከዋሊያዎች እንጠብቃለን እናሸንፋለን ዛሬ 91 ደቂቃ በጨዋታና በተረጋጋ መንፈስ ሙሉ በሙሉ ምንመራም ደግፈን ወደ ድል እናመጣቸው ይመስለናል ገነነልሽ አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ ሸባዬ ከፍ ከፍ እላለሁ ዘንድሮ ከፍ ከፍ ይጎሰም ነጋሪት ከፍ ከፍ ይመታ ከበሮ ከፍ ከፍ ኢትዮጵያ አለን አይዞሽ ቆመናል ልጆችሽ ለእናት ሀገሬ ደሜን ሰጥቼ እታገላለሁ በስፖርቱ ታሪክ ሰራለሁ ለእናት ሀገሬ ደሜን ሰጥቼ እታገላለሁ በስፖርቱ ታሪክ ሰራለሁ ምንጊዜም ዋሊያ 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 ምንጊዜም ሉሲ 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 ምንጊዜም ዋሊያ 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 ምንጊዜም ሉሲ አያሆ ማታ ነው ድሌ አያሆ ማታ ነው ድሌ አያሆ ማታ ነው ድሌ አያሆ ማታ ነው ድሌ ድሌ ማታ ነው ድሌ አያሆ የአፍሪካ ሀገራት የዓለም ዋንጫ ማጣሪያ የመጨረሻ የደርሶ መልስ ጨዋታዎች ትናንት ጀምረዋል እንግዲህ ኮት ዲቫር ሴኔጋልን ቡርኪና ፋሶ አልጄሪያን አሸንፈዋል ሁለቱም ጨዋታ በጣም አስገራሚ ነበር ማለት ይቻላል ትናንት በተለይ የኮት ዲቫር እና የሴኔጋል ጨዋታ በጣም መመጣጠን ያልታየበት ጨዋታ ነው በተለይ ኮት ዲቫሮች በጣም ልምዳቸውን ችሎታቸውን በሙሉ አሟጣ የተጠቀሙበት ጨዋታ ነው ሴኔጋሎች ምናልባትም እዚህ ኮት ዲቫር ግብ ክልል መድረስ የቻሉት በጣም ጥቂት ጊዜ ነው ነገር ግን ሴኔጋሎች ከዛም የተሻለ ብዙ ድሎችን አግኝተው ሳይጠቀሙ ቀርቷል ልምዳቸውን ተበተለይ እነ ዲዲር ድሮግባ ሰለሞን ካሉ ያያ ቱሬን መታወቃ በጣም የሚያስፈራ ግርማ ሞገስ ያለው ቡድን ነበርና ያ ምናልባትም እንደምታውቀው ድሮግባ ከቡድኑ ተቀንሶ ነበር እንደገና ወደ ቡድኑ ተመልሶ ነው ይሄንን ውጤት ማምጣት የቻለው ያገኝ ፍጹም ቅጣት ምንም ወደ ጎል ቀይሮ የመጀመሪያውን ጎል አስቆጥሯል በአጠቃላይ ግን የኮት ዲቫር ፍጹም የበላይነት የታየበት ጨዋታ ነበር የጨዋታ ከፍተኛ ግምት ከማግኘቱ አንፃር በ2013 የአፍሪካ ዋንጫ ማጣሪያ ሴዳ ሴንጎር ስቴዲየም ላይ ሴኔጋል ኮት ዲቫርን አስተናግዳ 2-0 ስትመራ በተፈጠረ ብጥብጥ መቋረጥ ይታወሳል ጨዋታው ከዛን ጊዜ በኋላ ሴኔጋሎች አሰልጣኝ ቀይረዋል ብዙ የተጫዋቾችም ለውጥ አድርገዋል በተለይ እንደ ዴምባባ ያሉ ታላላቅ ተጫዋቾችን ከቡድኑ አስወግደዋል እንዲሁም ደግሞ ሌሎች አዳዲስ ተጫዋቾችን ጠርተዋል ነገር ግን በዛም ውጤታማ መሆን አልቻለም እንግዲህ ትናንትና ኮት ዲቫር አቢጃን ላይ ያስመዘገበችው ውጤት በተለይ በቀጣዩም በመልስም ጨዋታ የተሻለ ግምት እንዲሰጣት አድርጓል ቡርኪና ፋሶ ከአልጄሪያ ያደረጉትም ጨዋታ በጣም ከፍተኛ ፉክክር የታየበት ምናልባትም ትናንት ከተካሄዱ ጨዋታዎች ጥሩ ፉክክርና ልብ አንጠልጣይ ጨዋታ ነበር ማለት ይቻላል በተለይ እንግዲህ ቡርኪና ፋሶ ከአልጄሪያ ዳኛውም ትይንቱን የሰረቁበት ነው ሁለት የፍጹም ቅጣት ምት ለቡርኪና ፋሶ ሰጥቷል በተለይ ሁለት እኩል እያሉ የሰጡት ሶስተኛው ፍጹም ቅጣት ምት ያልተነካ ኳስ ነበር በደረት የተነካ ኳስ ነው የሰጡት ቡርኪና ፋሶ አንድ ፔናልቲ ስታ ከዛ መጀመሪያ ቡርኪና ፋሶ በጆናታን ፔትሮ ፓስ ጎል አስቆጠረች አልጄሪያ አቻ ሆነች እንደገና ቡርኪና ፋሶ መራች አልጄሪያ አቻ ሆነች 85ኛው ደቂቃ ላይ ግን ዳኛው የሰጡት ፍጹም ቅጣት ምት ጨዋታውን ስሜት ቀይሮታል እንግዲህ ሴኔጋል በፓትሪስ ሲሲ አማካይነት 95ኛው ደቂቃ ላይ ጎል ባታስቆጥር ኖሮ የትናንትናው ጨዋታ የኮት ዲቫር ማለፍ እርግጠኛ ነበር ማለት ይቻላል ዛሬ ሁለት ጨዋታዎች ይቀጥላሉ ኢትዮጵያ ከናይጄሪያ የምታደርገው ጨዋታ ትልቁ ጨዋታ ነው ብለን ማስቀመጥ እንችላለን እስኪ ወደ ጥያቄያችንና ወደ ምላሹ እንሂድ ከሰዓትም አንፃር ጥያቄው ምንድነው ኢትዮጵያ ለመጨረሻ ጊዜ በአፍሪካ ዋንጫ ማጣሪያ ናይጄሪያን ያሸነፈችው መቼ ነው የሚል ጥያቄ ነበር
ይሄ ጨዋታ የተካሄደው በ1993 ቱኒዝ ባስተናገደችው የአፍሪካ ዋንጫ ላይ ነበር። ኢትዮጵያ ከናይጄሪያ ተገናኝተው እዚህ አዲስ አበባ ስታዲየም ኢትዮጵያ 1-0 አሸንፋለች። የማሸነፊያን ጎል ተስፋ ወርጌቹ ያስቆጥራል። የመልሱ ጨዋታ 6-0 ተጠናቋል። ያኔ ደግሞ ረሺድ ያኪኒ ሃትሪክ ሰርቷል። ሰንዴ ኦሊሴ ለመጀመሪያ ጊዜ በዛ ጨዋታ ላይ ለናይጄሪያ ብሔራዊ ቡድን ኢንተርናሽናል ጨዋታውን አድርጓል። የኢትዮጵያ ድል ግን ቀደም ሲል ማንደፍሮ እንደገለጸው 1-0 በሆነ ውጤት ነበር ማለት ይቻላል። ብዙ ምላሹን አግኝተዋል ማለት እንችላለን። በተለይ ግን ስማቸውን በትክክል ጽፈው መልሱን ያደረሱንን መላሾች ለመጥቀስ ያህል ናትናኤል ጌታቸው ከወለጋ እንዲሁም ደግሞ አንተነህ ከሐዋሳ እንዲሁም ደግሞ ከሐሳይ ከአዋሽ ይገኙበታል ማለት ነው። ትክክለኛው መልስ ከናመተ ምህረቱ ያገኙት ማለት ነው። እንግዲህ አዲስ አበባ ስታዲየም ወሳኙን ፍልሚያ ከጥቂት ሰዓታት በኋላ ያስተናግዳል። ስታዲየማችን የሰንደቅ ዓላማችንን ቀለማት ተላብሷል። የኢትዮጵያ ሬዲዮና ቴሌቪዥን ድርጅትም እዚያው ይገኛል። ከ8 ሰዓት ጀምሮ በኢትዮጵያ ቴሌቪዥን በኤፍኤም አዲስ 97.1 እና በኢትዮጵያ ሬዲዮ ብሔራዊ አገልግሎት በቀጥታ ልትከታተሉን ትችላላችሁ። ሁሉም ባለሙያዎቻችን በአዲስ አበባ ስታዲየም ኢትዮጵያ ከናይጄሪያ የሚያደርጉትን ጨዋታ ለማስተላለፍ ከአሁን ሰዓት ጀምሮ በዛው ይገኛሉ። በ7 ሰዓት የዜና ወጃችን ላይ ተጨማሪ ፕሮግራሞችን እናደርሳለን። መልካም ዕድል ለኢትዮጵያ ብሔራዊ ቡድን። አስተያየት በመስጠት ምላሽ በመስጠት ለተሳተፋችሁ ሁሉ ከልብ እናመሰግናለን። ምናልባት የኢትዮጵያ የናይጄሪያ ብሔራዊ ቡድን ትናንት ቦሌ ኢንተርናሽናል ዓለም አቀፍ ጣቢያ ሲደርስ ምን ትዕይንት እንደነበረ የሚያሳይ ፕሮግራም ከደረሰልን እሱን በመጋበዝ እንሰናበታለን። መልካም ዕድል ለኢትዮጵያ ብሔራዊ ቡድን። ለዓለም ዋንጫ ማጣሪያ ከኢትዮጵያ ብሔራዊ ቡድን ጋር የሚጫወተው የናይጄሪያ ብሔራዊ ቡድን አዲስ አበባ ገብቷል። የናይጄሪያ ብሔራዊ ቡድን እንደ ቪክተር ሞሴስ፣ ጆኖቢ ሚኬል፣ ቪክተር ናይማን መሳሰሉ በርካታ ፕሮፌሽናል ተጫዋቾችን ይዞ አዲስ አበባ ደርሷል። የናይጄሪያ ደጋፊዎች ከቡድናቸው ጋር ቦሌ አየር ማረፊያ ደርሰዋል። ገና ከመድረሳቸው ንስሮቹን በከበሮና በጥሩምባ እየደገፉ አብረው ወደ ተያዘላቸው ሆቴል አምርተዋል። ደጋፊዎቹ በሚጠቀሙት ከበሮና ጥሩምባ ቡድናቸውን በማበረታታት ይታወቃሉ። በአየር ማረፊያው የሚገኙ ኢትዮጵያውያን መንገደኞችና ሰራተኞችም ለኢትዮጵያ ብሔራዊ ቡድን በመስጠት ለናይጄሪያ coach is like a big brother to me. በጣም ከባድ ጨዋታ እንደሚሆን ተጠብቃለሁ። የኢትዮጵያ ብሔራዊ ቡድን በጣም የምወደው ቡድን ነው። አሰልጣኙንም በጣም ነው የማደንቀው፣ በጣም ነው የማከብረው። ለኔ እንደ ታላቅ ወንድሜ ነው። ከጨዋታው ትልቅ ነገር ይጠበቅበታል። እኛም ትልቅ ትኩረትን ሰጥተን ወደ ሜዳ እንገባለን። አስተዋውሳለሁ በተጫዋችነትና በአሰልጣኝነት ከብሔራዊ ቡድናችሁ ጋር ብዙ ጊዜ ተገናኝተናል። ወደፊትም እንቀጥላለን። Expecting a lot of stuff from the game. Ethiopia and the good side. We played them before in the African nations. ከዚህ ጨዋታ በጣም ጥሩ ነገር እንጠብቃለን። ኢትዮጵያውያን በጣም ክሎታ ያላቸው ተጫዋቾች ናቸው። እኛ ወደዚህ የመጣነው በጥሩ የፕሮፌሽናል ባህሪ አሸንፈን ለመመለስ ነው። We know Ethiopia have got a good team. They've got a strong team and with all due respect to the country. ኢትዮጵያ ጠንካራ ቡድን እንዳላት እናውቃለን። በጣም ደስ የሚል ጨዋታና ሰው ሊያዩ የሚፈልገው አይነት ጨዋታ እንደሚሆን እገምታለሁ። እኛም ጥሩ ቡድን አለን። ከኢትዮጵያ ስንደለደል ከግብጽ ከጋናና ከታላላቅ ቡድኖች እንደተደለደልን ይሰማኛል። But as African champion